ቤተሰቦችሽ ግን ደስተኛ ናቸው? ባይሆንም ቤተሰቦችሽ አንቺ ትዳር ላይ መጥቶ አይኖርልሽም፣ ግን ደስተኛ ናቸው? ስለምን እንትኑ ስለ ፍቅረኛ ይዣለሁ ምናምን አላልሻቸውም እንዴ? አላልሻቸውም? እንዴ ባሉ ኮሌጅ ነው የመጣሽው? ኮሌጅ አይ ስራ ለመስራት ነው ያልኳቸው እንጂ አያውቁም። ከየት ሀገር ናቸው የማያውቁት? በአሁን ዘመን ሶሻል ሚዲያ ያልገባበት አለ። አይ እና ፍቅር እንደሆነ ያውቁማ። ይህን እኮ ይሰሙታል። አሁን ሪከርድ አድርጎ ካደርሱልሻል። አንድ ምቀኛ የጎረቤትሽ አንድ ምቀኛ ቅንፊዝ እኮ አትታጣም አንቺም ጎረቤትሽ ላይ። ይህን ሄዳ እኮ ታሰማቸዋለች እሷ። አይ ማለት ባይዶ የኔ አስተሳሰብ ምን መሰለች፣ ቤተሰብ ይውደዱ አይውደዱ ማወቅ አለባቸው ባይ ነኝ። ገባሻ? ኦኬ ላይ ወዱ ይችላሉ ይወዱ ይችላሉ። ሁሉም ላይክ በደስታ የሚቀበለው አለ፣ በደስታ የማይቀበለው አለ ምናምን ብዙ አይነት ቤተሰብ ያለው እሱን ማንም ያገባው ሰው የለም። እና እነግርሻለሁ ቅድም አንቺ ህይወት ላይ አንቺና ባልሽን ብቻ ነው ማተኮር ያለባቸው። ስራች ላይ ምክር እኔ ማርያም ሰው ሲመክረኝ አልወድም፣ ለሰው መምከርም አልወድም። ግን አድቫይስ ትንሽ ከኔ ህይወት ላይ ኤክስፔሪንስ ልንገርሽ። የሆነ ነገር ስታደርጉ አንቺና ባልሽ ተመካከሩ፣ ወይም ፍቅረኛሽ እጮኛሽ ሁለታችሁም ተመካከሩ። ኢቭን የሆነ ነገር ሲኖር ምናምን ራሳችሁ በራሳችሁ ከዛ ቤት ሳይወጣ መጨረስ ሞክሩ ልሻለሁ። እና ትዳራችሁ የአብርሃምን የሳራ ያርጋችሁ፣ ወልዳችሁ ከብዳችሁ ለማየት ያብቃን። ያ ትንሽ ግን ሰከንድ በሉ። ትንሽ ሰከንድ ስላችሁ ይሄ ምትባሉ ጌም ተጫወቱ። አንድ ጌም እንጫወታለን። ቆይ አንድ ጌም ብቻሽን። ያቺ አንተ ያኛው 40 ምናምን ዊል ለመውሰድ እኮ እየጣርኩኝ ያለሁት እኔች ሴትዮዋ አልመጣም ማለች እንጂ ማርያም። እና ይሄ ምንድን ባሉ እሱ